ሻሎም ሻሎም የጌታ ሰላም ከእናንተ ጋር ይሁን። ቅዱሳን ዛሬ የምናየው የእግዚአብሔር ሐሳብ አንደኛ ቆሮንቶስ 9ኛው ምዕራፍ ቁጥር 27 ያለው ለብዙዎችን ጠቅሜ ራሴን የተጣልኩ እንዳልሆን የሚል ሐሳብ ምን ትርጉም ይኖረዋል የሚል ነው። መጀመሪያ ሁሉ ጊዜ እንደምናገረው ኮንቴክስቱ ትክክል ለማግኘት ፖስት ቴክስት ኤንድ ፕሪ ቴክስት ማየት ይገባናል። እንደ አማኞች በተለይ እንደ አገልጋዮች ደግሞ የአንድ ትክክለኛ ጠለቅ ያለ ሪል ሚኒንግ ለማግኘት ጥናት ይገባናል። ጊዜያችን መስጠት አለብን፣ ጉልበታችን መስጠት አለብን፣ አእምሯችን መስጠት አለብን፣ መጽሐፍቶችን በደንብ ማየት አለብን። እንዲያው ብዙ ጊዜ የምናደርገውና ብዙ ጊዜ የሚደረገው ዝም ብሎ አንድ ቨርስ ማውጣቱ መናገር ሰይጣን ማቴዎስ መዝሙር ዳዊት ያለውን 90 ምዕራፍ አውጥቶ በ91 ያለው በማቴዎስ 4ኛው ምዕራፍ ሲደግሞ ዝም ብሎ ምዕራፉን ሳይጠብቅ ኮንቴክስትና ፖስት ቴክስት ሳያይ ፖስት ቴክስት ፕሪ ቴክስት ሳያይ ኮንቴክስቱ ብቻ አውጥቶ ነው የነገረውና ትክክለኛ ሚኒንግ ለማግኘት ጥናት ይገባናል። አሁን ይሄ የምንጠቀምበት ብዙ ጊዜ ለሌሎችን ጠቅም የራስን የተጣልኩ እንዳልሆን የሚል ሐሳብ ሶስት የተለያየ ትርጉም ይሰጠዋል። አንዳንዱ መጣል የሚባል በእግዚአብሔር ዘንድ እንዳለ ይነግረናል። ሌላው ደግሞ መጨረሻን ያሳምርልህ እንጂ ሂደህን ላጨርሰው የምትችላለህ የሚለው አመለካከት ይኖረዋል። ሌላው ደግሞ ወንጌል መስበክ አስፈላጊ አይደለም፣ መጀመሪያ ራስን ማየት አለበት የሚል የገዛ ራሱ ትርጉም ይናገረዋል። እዛ ቦታ ላይ አገልግለህ መጨረሻም ልጣል የምትችላለህ የሚሉም ከዚህ ነው የሚያነሱት። ትክክለኛ ትርጉም ግን አንደኛ ቆሮንቶስ 9ኛው ምዕራፍ ቁጥር 23 ነው የሚጀምረው። እሱ ያለው እኔ እናንተ ቆሮንቶስ ቤተክርስቲያን ባገለግልበት ጊዜ የሚሰማውን ወሬ ነግራቸዋለሁ ብሎ ወሬ እንደሚወራ ነግራቸዋል። ኦሬዲ የቆሮንቶስ ማህበር ገንዘብን ያዋጡት ጳውሎስ ከአንዳንዶቻቸው ከመሃል ምናልባት ወደ ተባለው ቦታ አላደረሰበትም መሰለኝ የሚል ስጋት በነበራቸው ጊዜ ይህን በገንዘብ እንዳይታማ ብሎ ያመጣው መልእክት ነው። ምን ነው የተናገረው? ካሁን በኋላ ከእናንተ ገንዘብ አልወስድም፣ እንዲያውም እናንተም በነፃ አገልግዬ ደሞዜ ሰማይ ላይ ቢሆን ይበቃኛል፣ ከእግዚአብሔር ቢሆን ደሞዜ ይበቃኛል ነው የሚለው። ስለ ደሞዝ ነው የሚናገረው። እዛ እናንተም በነፃ ማገልገል ከሰማይ ደግሞ ደሞዝ ማግኘት ወይ ሰማይ ላይ ደሞዝ ማግኘት ለኔ እሱ ይሻለኛል ብሎ ያስቀምጥላቸዋል። ቀጥሎ ምን ይላቸዋል? በግሪክ ማራቶን እንግዲህ በግሪክ ነው የተጀመረው እንደሚባል ምን ይላቸዋል? ሯጮች ሲሮጡ አለ ሽልማቱ የሚቀበለው አንድ ሰው አይደለም ወይ? አስቡ። እዚህ ግን አትሊስት በስቴጅ የሚቀመጡ ሰዎች ናቸው አይደል? አንደኛ፣ ሁለተኛና ሶስተኛ እንደሚታወቀው የሚገባ ሰው ኮባውን የሚወስደው አንድ ሰው ነው አላቸው። ሌሎች ሊገቡ ይችላሉ፣ ሊሸለሙ ግን አይችሉም ለማለት ያስቀመጠው ነው። እዛ ምዕራፍ ላይ የተናገረው ስለ ሽልማትም ነው። ስለዚህ እኔም ሮጣለሁ እንደነሱ ጊዜያዊ ነገር ለማግኘት ብቻ ሳይሆን ግን የዘላለም ሽልማትን ለማግኘት ሮጣለሁ። ይህን ለመሮጥ ደግሞ ግብ መድረስ ስላለብኝ 4 ነገር አድርጌያለሁ ብላችኋል። እሱ ደግሞ አሕዛብ የሆኑ ጌታን ያልተቀበሉ ሰዎች እንደ አሕዛብ መስዬ እነሱን ወንጌል ሰበኩላቸው። አይሁድ የሆኑ ሰዎች እንደ አይሁድ አክራሪ መስዬ ነው ነገርኳቸው። ሕግ የሌላቸው ሰዎች ሕግ እንደሌለው ዝም ብሎ ተራ ሰው ሆኜ ደግሞ ሰበኩላቸው። ጸጋ ለሚገባቸው ደግሞ የእግዚአብሔር ነገር ነገርኳቸው። አሁን ሁሉን ለሁሉ የሆንኩ ምክንያት ደሞዜን ለማግኘት ነው ያለው። አያችሁ፣ ስለ ሽልማት ነው የሚያወራው። አንድ ነገር ልበላችሁ፣ ይህም ሆነ አይጠበቅብህን። ሰማይ ለመግባት የሚጠበቅብን አንድ ብቻ ነው። ጌታ ኢየሱስ ስለኛ እንደተሰቀለ፣ እንደሞተ፣ እንደተነሳ እሱ በሰራው ስራ በማመን ብቻ። ስለዚህ ሰማይ የሚገባው ሰው በስራው ሳይሆን ክርስቶስ በሰራው ነው። ኦሬዲኛ ቆሎስያ 1:12-13 ከስልጣን መንግስት ወይ ደግሞ ከሰይጣን መንግስት አወጣን፣ ወደ ልጁ መንግስት አስገባን ይላል። አማኝ የገባ እንጂ የሚገባ አይደለም። ሄቨን አትላስ ታናም ነው። እኛ ከሰማይ የመጣን አምባሳደሮች ነው የሚለው መጽሐፍ ቅዱስ አይደል? ሁለተኛ ቆሮንቶስ 5:18-21 ከሰማይ የመጣን አምባሳደሮች ነን ነው የሚለው። ለአጭር ጊዜ ተልእኮ ይዛን የመጣን ሰዎች ነው። ኦሪጂናል የኛ ቦታ ኤፌሶን 2:18 ለኛና ለአይሁድ እነሱ በሰሩ ወይ ባመለኩት ወይ በኖሩት ኑሮ ሳይሆን እኛም አሕዛብ በነበርበት የከፋ ሕይወት ሳይሆን ለሁለታችን በጌታ አስገባን ነው የሚለው። ያስገባን በሩ እንዴት ተከፈተ የሚለው ደግሞ በብሉይ ኪዳን አጸድ ቅድስተ ቅዱሳን የሚባል ነበር። አጸድ ሕዝቡ የሚሰበሰብበት ሆኖ ቅድስተ ካህናት በየቀኑ የደም መስዋዕት የሚያደርጉበት ሲሆን ቅድስተ ቅዱሳን ግን በዓመት አንድ ጊዜ ሊቀ ካህን ብቻ የሚገባበት ጊዜ ነበር። አስተውሉ። እኛ የገባንበት ዕብራውያን 10ኛው ምዕራፍ ከ19-20 ሲናገር መጋረጃው በተቀደደ ሳይሆን ስጋው በተቀደደ ወይ በተቀደደው ስጋው ገባን ነው። ላየ ሊቀ ካህኑ ሲገባ ከውጭ ይመጣል። አንድ
ከዛ ከአጸድ መጥቶ ቅድስተ መርገጥ አለበት። ቅድስት ከረገጠ በኋላ ደግሞ ቅድስተ ቅዱሳን እንዲገባ መጋረጃውን ትንሽ መክፈት ይገባዋል፣ እሱ በዓመት አንድ ጊዜ። ኢየሱስ ክርስቶስ ግን አለ እሱ ተሰቅሎ ሞቶ በተነሳው በተቀደደው ሥጋ እዛ ሰማይ ገባል ነው። አማኝ ሁሉ ገብተዋል። አሁን ሰማይ የሚገባ አማኝ የለም። ብዙ ጊዜ እኛ የምናወራው የምነጋገረው ንግግር አለ። ብዙ ጊዜ ደግሞ እንደ ልምድ የቆጠርነው ነገር አንድ ከመካከላችን የኖረው ወንድም፣ እህት፣ አባት፣ እናት በጌታ የሆኑ ልክ ሲሞቱ ከዚች ዓለም ሲለዩ የምናወራው ወሬ አለ። ወደ ጌታ ሄደዋል አለ። ይኸውላችሁ ይህ ሰው እንግዲህ በጣም ከባድና የከፋ ባህል ሊኖረው ይችላል። በጣም መልካምና ጥሩ ሰውም ሊሆን ይችላል። ግን እኛ ምንለው በጌታ እስከሆነ ድረስ ብቻ ወደ ሰማይ ሄደዋል ነው። ግን እንዴት ነው ሰው ሲሞት ወደ ሰማይ የምናሰኘው? ሲኖር ደግሞ ወየልህ ላትገባም ትችላለህ የምንለው እንዴት አይነት ሰዎች ነን? ብዙ ጊዜ የሚታየው በኤርትራና ኢትዮጵያ ብቻ ነው። መጽሐፍ ቅዱስ ግን እንደሚለው አንድ ወንድሜ አንድ ጓደኛ አንድ ጊዜ ብሎ ተናገረኝ። አንድ ዘማሪ የኛ ህዝብ ይሄ ኤርትራና ኢትዮጵያና ኤርትራ ብዙ ጊዜ ሰውን የሚያመጓጉሰው ከሞተ በኋላ ነው አለ። እንዴት ስለው እንዲያውም ዛኔ እንደማይመለስ እርግጠኛ ስለሆነ አለ። አንድ ነገር ልበላችሁ፣ እኛ ሰማይ የገባን ጌታ ኢየሱስ እንቀበል ነው። ዕብራውያን 12 ከ22 እስከ 24 ወደ ሰማይ ሁሉ ፈራጅ ወደ ሆነው ወደ ቅዱሳን መናፍስት ወደ ኢየሱስ መካከለኛ አዲስ ኪዳን ከአቤል ደም የተሻለን የሚናገር ኢየሱስ ደም ወደዛ ደርሳችኋል ነው። አሁን ምን ደርሰው ሰማይ የለም፣ ገብተናል። ስለዚህ አንድ ነገር ልበላችሁ እንግዲህ ይሄ ታዲያ አንደኛ ቆሮንቶስ 9:27 ያለው ምን ነው ያለው? ሽልማት እንዳገኝ እሮጣለሁ ነው። እንግዲህ የተለያየ ሽልማት እንዳለ መጽሐፍ ቅዱስ ነግረናል። አትሊስ አንደኛ ጴጥሮስ 5:4 የክብር አክሊል ይላል። አንደኛ ተሰሎንቄ 2:19 አካባቢ የደስታ አክሊል ይላል። አትሊስ ራዕየ ዮሐንስ 2:10 የህይወት አክሊል ይላል። ሌላው ደግሞ አንደኛ ቆሮንቶስ 9:27 ደግሞ የሽልማት ወይም ደግሞ የድል አክሊል ደግሞ ይላል። አትሊስት ከነዚህ አምስተኛው ማለት 5 አክሊሎች አንዱ ሐዋርያ ጳውሎስ ከሚናገረው የድሉ አክሊል ከሮጥን ካገለገልን በኋላ የምናገኘው ነው። ስለዚህ ለጌታ መኖር ይገባል፣ ለጌታ ማገልገል ይገባል። ሽልማት አለው። ለአንድ ወዱ መዝሙር ለቀዝቃዛ ውሃ በጠጣችሁት ሽልማት እንዳላችሁ ነግራችኋለሁ። ምን ማለት ነው? ዕብራውያን 16ኛው ምዕራፍ 13 ሲናገር ቅዱሳንን ያገለግላችሁት የምታገለግሉት ያላችሁት የሚረሳ የሚገፋ አምላክ አይደለም ይላል። ስለዚህ በሰማይ 2 መጽሐፍ ነው ያለ። የማስታወሻ መጽሐፍ የሚባል አለ፣ የህይወት መጽሐፍ የሚባል አለ። አሕዛብ በነጩ ዙፋን ውስጥ ፊት የሚቀርቡ በመጽሐፉ ህይወት ወይም ደግሞ ያልተገኘ ሁሉ ወደ እሳት ባህር ተጣለ ይላል። ራእይ 20 ከ1 እስከ 5 አካባቢ ከደረሳችሁት ካያችሁት። ሚልኪያስ ላይ የሚለው ግን እግዚአብሔር የሚፈሩ ሰዎች እርስ በራሳቸው ተነጋገሩ፣ እግዚአብሔር ደግሞ በሰማይ ማስታወሻ መጽሐፍ ጻፈው። አትሊስት መዝሙር 56 የምናለቅሰው ማልቀስ ሰዎች በዛቱብን ዛቻ ወይም ደግሞ ክርስቶስ መቀበላችን አትሊስት ባላደረግነውና ባልተናገርነው ነገር በእኛ ላይ መወርድ ነገር ደሞዝ የምናገኘው መጨረሻ ነው። እንባህ በእጄና ያለ ብለው ማስታወሻን አስታውሰዋል። ስለዚህ ይህ በማስታወሻ የተጻፈው እያንዳንዱ ሰው ደሞዝ ያገኛል። ጳውሎስ ደሞዜን ለማግኘት እሮጣለሁ ብለዋል። ለዚህ ነው አንደኛ ቆሮንቶስ 3:17 እንደ ብልሃተኛ አናጺ ሆኜ ክርስቶስ የሚል መሰረት ሰርቻለሁ። እኔ በመሰረትኩበት መሰረት የሚሰረት መጨረሻ እሳት ሲጋለጥ ይሸለማል። እኔ በመሰረቱ ሌላ መሰረት ግን የአፈር የድንጋይ አድርጎ መሰረት ግን ሲኦል አይገባም፣ ነገር ግን ላይሸለም ይችላል ያለው ለሽልማት እንሮጣለን እንጂ ይሄ ማስፈራሪያ መጽሐፍ አይደለም፣ ወይም ይጣላል ሰው ለማለት አይደለም። ትክክለኛ ቨርሽኑ መያዝ ይገባናል። የጌታ ቤተሰቦች እግዚአብሔር ይባርካችሁ። ለዛሬ እዚህ ጨርሰናል። በአጭር ጊዜ የሚጀመር ትምህርት መጽሐፍ ቅዱስ አለ። እግዚአብሔር የተባረከ ይሁን። በትግርኛ ለረጅም ጊዜ ሄደዋል። በአማርኛ መጀመራችን ነውና እታች ያለው ኬብሮን አምሃሪክ @gmail.com የሚል የመማር ፍላጎታችሁ ብትነግሩን በዛው የባይብል ስኩል ዲኖች ኮንታክት ያደርጓቸዋል። እግዚአብሔር ይባርካችሁ። ጌታ ኢየሱስ ጌታ። ሻሎም